ሰላም ዩቱብ ዛሬ በዚህ ቪዲዮ የምናየው ሺዎችን ያስደመመውን የቅዱስ ሚካኤል ህንጻ ጉልላት ሲወጣ የታየውን ድንቅ ክስተትና ታምራት ይሆናል። እናም ሁላችሁም ይሄ ቪዲዮ ደረሳችሁ ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ይሄ የቅዱስ ሚካኤል ድንቅ ታምራት ብዙዎች ጋር እንዲዳረስ የቻላችሁ ኦርቶዶክሳውያን ለጓደኞቻችሁ ለወንድም እህቶቻችሁ ሼር በማድረግ ጀምሩ። ነገሩም እንዲህ ነው። ዕለት 21 ከቀኑ 9 ሰዓት አካባቢ የቅዱስ ሚካኤል ህንጻ ቤተክርስቲያን ጉልላት እንደምትመለከቱት ወጣቶች መስቀሉን ያለ ክሬን ለማውጣት ይሞክራሉ። እናም በዚህ ሰዓት ነበር ሺዎችን ያስደመመ ክስተት የተፈጠረ። እናም ቪዲዮ ላይ የተቀነጨበ ምስል ለማሳየት እንደሞከርኩት ይህም መስቀሉን ከታች ወደ 4 የሚጠጉ ሰዎች ወጣቶች የዚህ ቤተክርስቲያን አባላት ለማውጣት ይሞክራሉ። እናም በዚህ ቪዲዮ ላይ ለማሳየት እንደሞከርኩት ቀይ የለበሰ ልጅ መስቀሉን ወደ ላይ ሲገፋ ይታያል። እናም በዚህ ሰዓት ነበር። እናም ይህ ወጣት የፕሮቴስታንት እምነት ተከታይ ነው። እናም ይሄ ልጅ ከጓደኞቹ ጋር ነበር አንድ ላይ ወጥቶ ይህን መስቀል የህንጻ ጉልላት ለማውጣት የሞከረው። እናም ይሄ ልጅ የፕሮቴስታንቲዝም እምነት ተከታይ ነበር። እናም በዚህ መሃል ነበር ቅድም በመግቢያው ለማለት የፈለግኩት ክስተት የተፈጠረው። እናም ይሄ ልጅ መስቀሉን ይዞ በቪዲዮ ላይ እንደምታዩት ዙም አድርጋችሁ ለማየት ትችላላችሁ።